አጋጣሚ ያገናኛል፣ በአጋጣሚ ትለያያል፣ ይቀጥላል። ባይዘ አወራ የሚፈልገው ነገር ከዛ ነገር እንድትወጣ ነው። እሷ አንተ ቤት ላይ በጣም ትልቅ ጎጆ ቤት ነው የሰራችሁ ማለት እችላለሁ። ላንተ እኮ የሆነ ቦታ ቢኖራት ይሄን ያህል በቪዲዮ እያፈላለካት፣ ስለዚህ ምንድነው በቃ ኔክስት ላይፍን ብትጀምር ብዬ አሰብኩኝ። እሷ ግን ላንተ ምንም አይነት ቦታ ባይኖራት ነው ብዬ አሰብኩኝ። ጥሩ አፍቃሪ ልብ ነው ያለ እንዲሁ ነው ሜቢ አሰርታበት ከሆነ ይሄ ነው ቆን ያሰ ያልደረሰበት ግልግል ያቃል አይነት ነገር ነውና እና እንደዛ ከሆነ ካልሆነ ማቲ አንቺም እንደዛ ብትሞክሪያት ይሄ ነው መቆም ያለበት ቦታ ላይ መቆም አለበት። ምክንያቱም በአንድ ሰው ብቻ ፍቅር ሊገነባ አይችልም። ይሁሉ መለፋና ለዛ ነው አዋቂ ጋይዝ አይሻልም። በሱ ከተጣፋ ብዬ ነው። ምናልባት አንዳንዴ እንጃ ምናልባት ይሄ ካሳደገህ ማህበረሰብ ወር ደግሞ ካደክበት ቤተክርስቲያን አንፃር እንደዚህ አይነት ነገሮች እኔ ብዙ አይመቸኝም። ምናልባት የሆኑ ሰዎች በዚህ መንገድ ሄደው ሊሆን ይችላል፣ ግን እኔ እንደዚህ አይነት ነገር ማሰብም ማድረግም በዛ ማለፍም አልፈልግም እና ይቅርታ ማለት ላስከፋፈው እየቀለድኩኝ ነው ማቲ እየቀለድኩ ብዙ የሚገርም ነገር አይደለም በነገራችሁ ላይ ማለት ፍቅር ዋጋ ያስከፍላል። ረቂቅ ሀያል ነው፣ የማይያዝ የማይጨበጥ ግን እብድ የሚያደርግ ነገር ነው። እሱ ነው የሚያውቅ ያለበት ሁኔታ። ባይሆን ብንጸልይለት ነው የሚሻለው ማለት ፈጣሪ እንዲያረጋጋው። አዲስ ጓደኛችን ልናስተዋውቀው አዲስ ሴት ይዘን መተናል። ወደፊት የሚፈጠረው ነገር አናውቅም። ሄለን ማቲ ሄለን አትተፋፍ። በዚህ ልክ መጨነቅ ያለባችሁ አይመስለኝም። ማለት ሳላስባችሁ ቀርቼ አይደለም። ሰላም የማቲ ቤተሰቦች እንዴት ናችሁ? ሰላም ነው። እንግዲህ ሰላማችሁ ብዝት ይበልልኝ። ከዚህ በፊት ከማቲ ጋር በሰራነው ቪዲዮ እንግዲህ መሆን የነበረበትን ነገር ብዙ ነገር አውርተን ነበረ። ዛሬ ደግሞ ከጓደኞቼ ጋር ልናወራው ማለት ያለውን ነገር በጣም ከባድ ነው ቤተሰቦቼ። ለአብርሽም እንግዲህ ከዚህ በፊት በሰራነው ቪዲዮ ለአብርሽ አድርሱልን ብለን የተለያዩ ቪዲዮዎችን ሰርተን ነበረ። ዛሬ ደግሞ ማለት የማቲ ጉዳይ እንደነገርኳችሁ ማቲ አብሮ አደጌ ነው፣ ጓደኛዬ ነው እና ሲጎዳ ደግሞ ማየት አልቻልኩም እና ያሉ ጓደኞቼን ሰብስቤ ስለዚህ ጉዳይ ልናወራው ነው የተሰበሰብነው እና ዛሬ እንዳጋጣሚም አዲስ ማለት አዲስ ጓደኛችን ልናስተዋውቀው አዲስ ሴት ይዘን መተናል። እንግዲህ ወደፊት የሚፈጠረው ነገር አናውቅምና ማቲ የሚለውን ነገር ሰምተን ምናልባት ወደፊት አሁን ባይሆንም እናስተዋውቀዋለን። ማቲ እየጠበቅነው ነው፣ እየመጣ ነው። ማቲ እያልኳችሁ ማቲ እየመጣ ነው። እባክህ ማቲ ተነስተን በእናታችሁ። እኔ ማቲ አባቴ እንዴት ነህ? ሰላም ነው አለን። እባክህ እሺ አይገባኝም አለን። ሰላም ነው እግዚአብሔር ይመስገን አለ። ማቲ ደህና ነህ? ማቲ እንኳን ደህና መጣ። ይገርማል። እስካሁን ከተሰባሰበን ጊዜ ጀምሮ ንግግራችን ወሬያችን ስላንተ ነበርና ካንተ ቤተሰቦች ጋር ነው ባይዘ እያወራን ያለ ነው እና ያሉ ነገራቶችን እያወራን ነበርና በነገራችን ላይ ዛሬ ባለፈው እንዳወራ ነው ዛሬ ከጓደኞቼ ጋር እንዳወራ ማለት በቃ ዲቴይል እንድናወራበት ነው የመጣ ነውና አዲስ አይዲያ አይደለም፣ ከዚህ በፊት የሰራ ነው እና ለሱም ደግሞ እንግዲህ ተመልካቾች ባሉበት ስለዛ ስላወራ ነው ስለባለፈው ጉዳይ ዲቴይል በደንብ እንድናወራበትና ቢያንስ ኔክስት ላይ ማለት በምን አይነት ዌይ መቀጠል እንዳለብን፣ ምክንያቱም አንተ እንድትጎዳ አንፈልግም፣ የሆነ ነገር እንዲደርስብህ አንፈልግም እና ቢያንስ ቀጣይ ላይ በምን አይነት መንገዳቶች መሄድ እንዳለብህ ዲቴይል እንድናወራ ነው ዛሬ የተሰባሰብነውና ማቲ በድጋሚ ስላገኘን በጣም ደስ ብሎናል። ስለዚህ የምትለን ነገር ካለ ከማቲ ጋር አብሮ አደጌ ነው። ከዚህ በፊትም ለተመልካቾቻችን እንዳደረስ ነው አብሮ አደጌ ነው እና በአጋጣሚ በስራ በተለያዩ ምክንያቶች ከተገናኘም በጣም ቆይቶ ነበር። ባለፈው ልክ ስንገናኝ እንዳውም ከማቲ ቤተሰቦች ጋር ቪዲዮ ሰርተን ነበርና በቅርቡ ነው የተገናኘ ነው። ስለዚህ ዛሬ ለሁለተኛ ጊዜ ነው እንግዲህ ከተጠፋፋን እየተገናኘ ነው። ስለዚህ ከናንተ በልጣችኋል ባይዘ በማግኘት ደንብ ብናስተዋውቃቸው ጥሩ አይደለም ትላላችሁ? ብሬ ቀድመን ከሷ ጋር እናስተዋውቃት። ሄለን ትባላለች
ልጅቷና በደንብ ብትተዋወቁ። ሄለን ማቲ ሄለን አትተፋፈሩ መጀመሪያ በደንብ አይ የኛም ጓደኛ ነች እና ያንተ ጓደኛ እንደሆነን እሷም የኛ ጓደኛ ነች። ያንን ነገር ደግሞ እኛ ከጓደኛ አይደል የሚገናኘው ለዛ ብዬ ነው እና እንድትተዋወቁ ብዬ ነው። በደንብ ብትተዋወቁ ደስ ይለኛል። የረጅም ጊዜ ሆኖኛል ማለት እንዲህ ከጓደኞቼ ጋር ከተገናኘሁኝ አግኝቻቸው በቃ ከተነጋገረ ምናምን ነገርና በቃ ከሄርሜላ በኋላ ብዙ ሰዎችንም የመቅረብ እንትኔ በጣም ጠፍቷል፣ ገብቷል። ምክንያቱም ዳግም ላለመጎዳት በሚለው ማለት ነውና ድጋሚ ስላገኘኋችሁ ደስ ብሎኛል። እንግዲህ ከዚህ በላይ ደግሞ ስለ ራሴ ማውራት ብዙ አልችልምና እንደ እውነት አሁንም በእኔ ጉዳይ አሳስቧችሁ ይህን ያክል እንትን ማድረጋችሁ ትልቅ ነገር ነው። ሳላደንቀው አላልፍም፣ ግን በዚህ ልክ መጨነቅ ያለባችሁ አይመስለኝም። ገብቷችኋል? እንግዲህ አንዳንዴ ከባድ ነው። አንዳንዴ አንተ ቦታው ላይ ሆነ ስታየው ነው ያለውን ነገር ልትረዳ የምትችለውና እኔ እሷን እርሳት፣ እሷን ተዋት ምናምን የሚሉ ሀሳቦች በብዙዎች ዘንድ ይመጣል፣ ግን እኔ የሚቻል አይመስለኝም። ምን እንደሆነ አላውቅም፣ ብቻ ግን የእግዚአብሔር ሀሳብ ምን እንደሆነ አናውቅም። መቼ ላይ ተመልሳ እንደምትመጣ እኔ መቼም ቢሆን ተመልሳ ብትመጣ እቀበላታለሁ። ያ ነው እኔ ጋር ያለው ነገር ማለት ነውና ናይ ማቲ ማለት በዋናነት እኛ ልናወራህም ልንጠራህም እንድናወራ የፈለግነው ነገር ከዛ ነገር እንድትወጣ ነው። ካለበት ነገር እንድትወጣ በጣም በብዙ ነገር ወደ ኋላ እየቀረ ነው። ከኑሮ ከህይወት በጣም ከብዙ ነገር ወደ ኋላ ስለቀረ እሷን እያልክ አንተንም ከማጣት አንዳንዴ እግዚአብሔር የፈቀደው ነው የሚሆነው። እሷም ወይ እግዚአብሔር ያለ ቦታ ሄዳ ይሆናል። ሜቢ ደግሞ የሱ ፍቃድ ከሆነ ልትመለስ ይችላል። ነገር ግን አንተ ግን አሁን ባለበት ደረጃ ምንም ነገር መስራት ካልቻልክ፣ ምንም ነገር ማድረግ ካልቻልክ ህይወት ጥቅሙ ምንድነው? ምኑ ላይ ነው? ቢያንስ አንዳንዴ የተሻለ ነገር ሊመጣ ይችል ይሆናል፣ አይታወቅም። የሚያደርገው እግዚአብሔር ነውና የተሻለ ነገር ልታገኛል። ያንን ነገር አንዳንዴ ወጣ ብለን ካልፈለግነው ልናገኘው አንችልም። አንዳንድ ነገራቶች ደግሞ ካልተሰጡን ልናገኛቸው ላንችል እንችላለን። በህይወታችን ሁልጊዜ አንድ ነገር ካላገኘን ካልን ደግሞ ከእግዚአብሔርም ጋር መጣላት ነውና አንተም ካለበት ነገር እንድትወጣ እና ጓደኛ አስተምሮ ይሄን ነገር ያደረገ ልክ ነህ። እኔ ደጋግም የምለው አንድ ነገር አለና እግዚአብሔር ሲወድቅ ሰው ነው የሚሰጠና እኔ በዚህ ልክ በዙሪያዬ ስለኔ የሚያሳስባቸው የሚያስቡ ሰዎች አሉ ብዬ አስቤ አላውቅም። ከምን አንጻር ነው ያልኩትኝ? ሙሉ ትኩረቴ ራሴ ላይ ስለሆነ ሙሉ ትኩረቴ በቃ የተበተነው ነገር ላይ በመሰብሰብ ላይ ስለሆነ ማለት ሳላስባችሁ ቀርቼ አይደለም፣ ግን ትኩረቴ ያለው እንዳለ በቃ እሷን ወደ ቤት ዳግም መብታ ከኛ ጋር መሆን የምትችልበትን ገብቷል። አሁን ብዙ ጊዜ ልጅቷን ወደ ቪዲዮ ወደ ካሜራ ይዣት መውጣት አልፈልግም። ገብቷል። ምክንያቱም ሰዎች ብዙ ነገር ነው እያሉ ያሉት ማለት ነው ስለሷ። እሷም ሆዷ እየባባ ስለሆነ ማለት ነውና ከዛን አንጻር እያመጣዋት አይደለም እያሳየዋት አይደለም ማለት ነው። እንግዲህ አይ ነው የተፈጠረብን ነገር በጣም ከባድ ነው እናውቃለን። ግን እንዳለውም ላይፍ ባይዚ ባንድ ያጥቆ አጋጣሚ ያገናኛል፣ በአጋጣሚ ትለያያል። ስለዚህ በሆነ ሞመንት ብቻ ራስህን እዛ ላይ ብቻ ዲፔንድ ማድረግ የለብህም። ገብቶሃል አይደል? ስለዚህ ላይፍ ይቀጥላል። ባይዚ ዛሬ ላይ የሆነ ነገር ሀፕን ሊያደርግ ይችላል። እነዛ ነገራቶች ሶልቭ ልታደርገውም ትችላለህ፣ ወይም ደግሞ ካንተ አቅም በላይ ሲሆኑ ያንን ነገር እዛ ላይ ከት ማድረግ ትችላለህ። ገብቶሃል አይደል? ከት አድርገህ የራስህን ላይፍ እውነቱን ለመናገር ማለት አይናው እሷ አንተ ቤት ላይ በጣም ትልቅ ጎጆ ቤት ነው የሰራችሁ ማለት እችላለሁ። አሁን ካንተ ፍቅር ተነስቼ ለሷ ያለክ ማለት I appreciate for you about this ምክንያቱም እኔን አደንቃለሁ እኮ ጥሩ አፍቃሪ ልብ ነው ያለ። ነገር ግን አንዳንዴ ደግሞ ቢያንስ በቃ የሆነ የራስን ባውንደሪ ማበጀት አለበት። ገብቶሃል አይደል? በቃ መቆም ያለበት ቦታ ላይ መቆም አለበት። ምክንያቱም በአንድ ሰው ብቻ ፍቅር ሊገነባ አይችልም። ገብቶሃል አይደል? አንተ በጣም ትወዳታለህ። ቢያንስ የሆነ ላንተ እኮ የሆነ ቦታ ቢኖራት ይሄን ያህል በቪዲዮ እያፈላለካት የተለያዩ ቪዲዮዎች ወደ እሷ ራሱ እንዲደርሱ እያደረግ እሷ ግን ላንተ ምንም አይነት ቦታ ባይኖራት ነው ብዬ አሰብኩኝ። በቃ በጣም ግራ ሲገባኝ ማለት ነው በእውነት። ስለዚህ ምንድነው በቃ ኔክስት ላይፍን ብትጀምር ብዬ
አሰብኩኝ ዞላ በእውነት እኔ እንደዛ ነው ያሰብኩት። እንዲሁ ነው ሜቢ አሰርታበት ከሆነ ብዬ ነው ማለት አሰርታበታለች ማለት አይታወቅም። እንዲህ ሰው በዚህ ልክ ከሆነ ማለት አይታወቅም ብቻ እና እንደዛ ከሆነ ካልሆነ ማቲ አንቺም እንደዛ ብትሞክሪያት ብዬ ነው ሐሳቤ። አይሻልም? በሱ ከተጣፋ ብዬ ነው ከሁሉ መለፋና ለዛ ነው አዋቂ ጋር ይዞ ማቲ ገብቷል። አዋቂ አይ ቀልድ አይ እንደ ቀልድም ቢሆን ማለት ይቅርታ፣ ግን እንደ ቀልድ ቢሆን ራሱ እንደዛ አይነት ነገር ብዙ እኔ አይመቸኝም። ገብተዋል። ምናልባት አንዳንዴ እንጃ፣ ምናልባት ይሄ ካሳደገህ ማህበረሰብ ወር ደግሞ ካደክበት ቤተክርስቲያን አንፃር እንደዚህ አይነት ነገሮች እኔ ብዙ አይመቸኝም እና ይቅርታ ማለት ላስከፋፈው ያለ እኔ እየቀለድኩኝ ነው ማቲ እየቀለድኩ እንግዲህ አይ ቀልድ ነው እንጂ እንትና ማቲ አስቀየም ነው እንዴ? አይ አላስቀየማችሁኝ፣ ግን እኔ እንደዚህ አይነት ጉዳይ ገብቷል። ምናልባት የሆኑ ሰዎች በዚህ መንገድ ሄደው ሊሆን ይችላል፣ ግን እኔ እንደዚህ አይነት ነገር ማሰብም ማድረግም በዛ ማለፍም አልፈልግም። ገብቷል። ብዙ የሚገርም ነገር አይደለም በነገራችሁ ላይ ማለት ፍቅር ዋጋ ያስከፍላል። ረቂቅ ኃያል ነው፣ የማይያዝ የማይጨበጥ ግን እብድ የሚያደርግ ነገር ነውና አሁን እኛ እንደዚህ በወሬ ምናምን እንደዚህ ሁን ምናምን አይደለም። ገባችሁ? እሱ ነው የሚያውቅ ያለበት ሁኔታ። ባይሆን ብንጸልይለት ነው የሚሻለው ማለት ፈጣሪ እንዲያረጋጋው። ረቂቅ የሚለው ተመችቶኛል። አዋ እና እንትን አይደለም ምንድነው ያልደረሰበት ግልግል ያቃል አይነት ነገር ነውና ያው እንግዲህ እንደዛ ተረዱት ጓደኞቹ። ማቲ ደውላለች ታውቃለች። ከዛ በኋላ አልደወለችም። ምንም ተገናኝታችሁ አናውቅም ማለት ሄደች። እኔ በሰዓቱ ቤተሰብ ጋር ምናምን አይነት ነገር ብላ ነው ሄደችው። ከዛም በኋላ በሂደት ብቻ ይመስለኛል የመጀመሪያዎቹ 3 ቀናቶች ምናምን አካባቢ አውርተናል በስልክ ማለት። ከዛ በኋላ እየቆየ ድምጿ መጥፋት ጀመረ። ስልኳ ምናምንም አይሰራም። ከዛ እኔም በስራ ቢዚ ሆኜ ብዙ ትኩረት አላረኩም። ከዛ ወራቶች ምናምን እየተቆጠሩ ሲመጡ ግን የሆኑ ሰዎች እየመጡ ለኔ ያለውን ነገር መንገር ጀመሩ ማለት ነው። ማለት ቪዲዮውን እያዩ እንዴ እቺ እኮ ከሌ አይደለች እንዴ ከከሌ ጋር እኮ እንደዚህ አይነት ነገር ጀምራለች። ማመን አልቻልኩም ያን ነገር ቀስ ያሳዩኝ ማለት ነውና ምናልባት ድራማ ነው ብዬ አሰብኩኝ። ገብታ በሰዓቱ ማለት ነው። ከዛ እየቆየ ግን ይሄ መተቃቀፍ ምናምን ቀለበት ሊያደርግ ነው ምናምን የሚሉ ነገሮች ግን በሂደት እየረበሹኝ መጡ ማለት ነው። ገባ አይደል? ከዛን አንጻር ነው በቃ ወጄን ይዤ ወጣሁኝና የመጀመሪያ ቪዲዮ ሰራሁኝ። ገባ አይደል? በቃ እንደዚህ ነው ማለት ለሚሰማ ሰው ለሚያይ ሰው በቃ የሆነ የራሱን ፍርድ እንዲሰጥ ብዬ ማለት ነው። ገባ? ምክንያቱም ነገሩ ሌላ አቅጣጫ እየያዘ እንደሆነ ስረዳ ነው ያን ነገር ያደረኩትኝ ማለት ነው። ማለት ፕራይቬሲን አሳልፈ መስጠት ጥሩ ነገር እንዳልሆነ አውቃለሁ፣ ግን አማራጭ አልነበረኝ። የሆነ መፍትሄ ይገኛል ብዬ አስብ ስለነበረ ማለት ነው። እሷም ያን ነገር ካየች በኋላ ትመለሳለች የሚል ነገር ስለነበረኝ ማለት ነው። እና እባክሽን ይህንን ቪዲዮ ከደረሰሽ ቢያንስ አንዴ ደውለሽ ወይ ቁርጡን ንገሪ ወይ የሆነ ነገር እንድታወሪ ብዬ ጠይቅሻለሁ እና በቤተሰባችንም ስም እንድትደውይለት ቢያንስ ስልኩን ሜቢ አልቀየርክም የድሮ ነው ብትቺ ደውለሽ ብታወሪው ደስ ይለናል። አይመስላችሁም? እንደዛ እኔ ግን የሚገርም ከዛ በላይ የእንትና ሩታ ያለችበትን ስሜት አንዳንዴ ለመረዳት እሞክራለሁ። ማለት የኔ ጣን የደረሰባት እሷ ልጅ አላት፣ የምትወደው የምታፈቅረው ባሏን አታ በሆነ ሰው ተቀምጣን ያለችውና አንዳንዴ የሩታን ስሜት ለመረዳት ስሞክር እንዲህ ይላለው ማለት ገብቷል አይደል? እና ጽናቷን አንዳንዴ የምልህ የሆነ መንገድ መጠቀም ነበረባት እሷ ራሱ ባሏን በማጣቷ ምክንያት ማለት ነው። እና ያ ነገር ያስበኛል። ግን ለምን ዝም አለች ነው አሁን እሷ ሩታ ራሱ የሆነ ምክንያት ባይኖራት ዝም አትልም። አንድም ቀን እንዲህ ተደረግኩኝ እንዲሆነብኝ በዚህ ወጣ ምናምን የምትለው ነገር የለም። መቼም አንድ ወንድ 2 ሴት አግብቶ እየኖረ ነው የሚል ነገር አይኖረኝም፣ በተለይ በዚህ ዘመን ማለት ነው። መቼም ሁለቱም አንድ ላይ ከሱ ጋር ናቸው የሚለው ሐሳብ ማሰብም አልፈልግም፣ ማይሆን ነገር ስለሆነ ማለት ነው። ግን ለምን ዝም ልትል ቻለች? ማለት ድምጿ ማሰማት አትችልም ነበር ወይ? ወጣ መናገር አትፈልግም ነበር ወይ? ብቻ እንደተጣሉ ብቻ ነው የሚወራው ማለት ነው። ተጣልተዋል ምናምን ይባላል፣ ግን
በዚህ ምክንያት ሚስቴ ባሌ ተቀማሁኝ እንደዚህ ተደረግኩኝ ምናምን የሚሉ ነገሮች የሉም እና አስፈራርቷት ይሁን ብቻ የሆነ ብቻ ምክንያት ይኖራታል። ግን ማድረግ የምትችለው ነገር ነበረ። ተጽዕኖ ፈጣሪ ናት ሚዲያው ላይ። ስለዚህ ሰዎች ሊሰሟት ሊቀበሏት ይችላሉ። ያን ነገር ብታደርግ ለኔም አንድ መፍትሄ ያገኝ ነበር ማለት ነው። ስለዚህ እኔ ዛሬ ለሩታ ነው መልእክቴን ማስተላልፈው ማለት ነው። ገባ አይደል? ሩታ ባሏን ብትይዝልኝ እኔ ሚስቴን ማግኘት ይችል ነበር ማለት ነው። እንግዲህ ማቲ ጠርተን ከዚህ ድረስ ስለመጣ እጅግ በጣም ደስ ብሎናል። በእውነት ስላገኘንም በጣም ደስ ብሎናል። ተመልካቾቻችን እንግዲህ የራሳችን ጨዋታ ወሬ ራሱ ማውራት አልቻልንም። ምክንያቱም እኛ ማቲ ጋር የሆነው ነገር በእውነት ከልብ እኔ በጣም ነው ያዘንኩት። ጓደኞቼም ስነግራቸው በጣም ነው ሾክድ ያደረጉትና ስለዚህ በቻላችሁት አቅም ይህንንም ቻናል ሼርም እያደረጋችሁ ሰብስክራይብ እያደረጋችሁ እና አብርሽ ጋር የተለያዩ ሰዎች ጋር እንዲደርስና ማለት ይህንን ነገር ቢያንስ በቃ መላ ብንለው በጣም ደስ ይለኛልና እናንተንም እጅግ አድርጌ አመሰግናለሁኝ። እንግዲህ ቀጣይ ላይ ምን እንደሚፈጠር አናውቅም። የሆነ አዲስ ነገር የሚፈጠር ከሆነ ለእናንተ የምናሳውቃችሁ ነው የሚሆነው። እናመሰግናለን።